እስማ ወልዳን ፍስ ቅዱስ አምላክ አሜን። ሰላም ሰላም ወደ ኢትዮጵያውያን ወገኖቻችን እንደምን አላችሁ? በያላችሁበት እግዚአብሔር ሰላም ይብዛላችሁ። ይህ ዜና ቤተክርስቲያን ነው። እንግዲህ በቤተክርስቲያናችን ከመሞት ውጭ ስለ ቤተክርስቲያን እኛ አንገለም በማለት ብፁዕ አቡነ ኤርሚያስ ተናገሩ። ድምጹን አያይዝላችኋለሁ። እውነት ነው፣ መንግስት መዶሻ ይዞ ቤተክርስቲያንን ያፈረሳት ነው። ከዚህ ድርጊቱ መቆም አለበት። አልቆም ካለ ከአባቶች እንዲሁም ደግሞ ህዝበ ክርስቲያን አንድ ላይ ሆነን ስለ ቤተክርስቲያናችን ጠበቃ እንቆማለን፣ እንነሳለን። ይሄንም የምናደርገው ለመግደል ሰው ለመምታት አይደለም። ቤተክርስቲያናችንን በሞታችን በደማችን ለመጻፍ ነው ሲሉ ተናገሩ። አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ከስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። እባክህ መዶሻህን አንሳ፣ ተዋትስ በራት ተዋታፍረሳት ነው ልንል የሚገባው በያስባለሁ። እምቢ ሲል ከዛ በኋላ የሚወሰነውን ህዝቡም ሲኖዶስም የሚወሰነውን አብረን የምናየው ይሆናል። ምናልባት መግደል ስራችንም ተልኳችንም አይደለም፣ መገደል ግን ተልኳችን ነው። ምን ጊዜም ቢሆን የእግዚአብሔርን የማዳን ስራ የሚያደናቅፍ ነገር ሲገጥም መሞት ያው ግዴታ ነው። ሌላ የምናደርገው ነገር ባይኖርም መሞት ግን እንችላለን እና ይሄ ነው ሊሆን የሚችለው ወደፊት። መንግስት ምን ነው እጁን ዘረጋ በዚህ ቤተክርስቲያን ላይ? ምን ነው መዶሻ ይዞ አፈረሳት? ምክንያቱ ምንድነው? ምን አጠፋች? ምን አጠፋን? እንጠይቅ ነው። አሁንም የቅዱስ ሲኖዶስ አባላትን ያገልጋዮቿም ጥያቄ ይሄ ነው። የብልጽግና መንግስት እቺ ቤተክርስቲያን ምን አደረገችው? ምን በደለችው? ለሥርዓቱ ተቃዋሚ ናቱ። አገር አፍርሶ እቺን አገር የሆነች ቤተክርስቲያን አፍርሶ ብልጽግና ይባል፣ እድገት ልማት አይባል። ትልቅ ስብራት ነው። መዶሻ ይዞ የለማችውን አገር የሆነችውን ቤተክርስቲያን እያፈረሰ ልማት ብልጽግና አይባልም፣ አይታሰብ። ብቻቸውን ነው የሚቀሩት። መቼውንም ቢሆን እንቅልፍ የሚያሳጣ እንደ ሳት የሚገርፍ ስራ ላይ የሰሩት። ሁለተኛም ስለ 8ኛ ክፍል ተማሪ ሆኖ በትምህርት ቤት ድራማ እየሰሩ ያለ በዛ አቡነ ጴጥሮስን ሰማዕቱ አቡነ ጴጥሮስን ሆኖ የሰራው ልጅ እጅግ አድናቆትን እያገኘ ይገኛል። ይህም እንግዲህ በአባቶችሽ ፋንታ ልጆች ተወለዱልሽ እየተቀረጹ ነው። የአባቶችን ታሪክ የስዕል ይዞ ቅርጽ ይዞ የሚነሳ ትውልድ ተፈጠረ ማለት ነውና ይሄንም አያይዝላችኋለሁ፣ ታዳምጡታላችሁ። ፈርቼ እንዳልባክን ሲልቀኝ አይልሽ ውጋጋን አንቺ ካጠገቤ አትራቂ በርታበኝም መብርሃን ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያን። አሁን ብቻዬን ነኝ ፈራው ሸሸግበት ጥጋጣው ምጸናበት ልብ አጣው። እማማ ኢትዮጵያን መንፈሴ ተፈትፍቶ እንዳይከዳት ሰጋው። አዋጅ የምስራች ብዬ የትብት ምግቤን ገድፌ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አልፌ ደሜን ከደሟ ጠፍፌ ከወዟ ወዜን ቀፍፌ በሕፃን እግሬ ድሄባት በሕልም አክናፍ ከንፌ እረኝነቴን በሰብሏ በምድሯ ላባሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደወንዙ ፍሳሽ በገጠር የደመና ዳስ በገደል ሸለቆ አዳራሽ ከቆቅና ከጥጃ ከሽግራ ጋር ስተሻሽ በወንዙ ጫፍ አረግዝን ላይ መወርወር መንጠልጠል ጥሎሽ ለገልጋሬ ካውሬ ከለል በማሳው ስር ጎጆ መትከል
ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል አሁን ያቺን ነው ኢትዮጵያ ምላት መብርሃን ረሳሻት ያቺን የልጅነት ብስራት የህፃንነት ምስራች ያቺን የልጅነት እናት የህፃንነት ብጻት አሁን ያቺን ነው ኢትዮጵያ ምላት ስሜን በስምሽ ሰይሜ በአገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ ድሌ ካንቺ ተቆራኝታ ነፍሴ ከቀፋፈ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር ወርቅ ተሽለምልሞ ስሜን በስምሽ ሰይሜ ሆንሽብኝ የእምነቴ ፋኑስ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁረ ህዳ ጽናትሽን ስጪኝ እንድካፈል የእናቴን ኢትዮጵያን ፍዳ አሁን ብቻዬን ነኝ ፈራው ሸሸግበት ጥጋጣው ምጸናበት ልባጣው ተረሳለ ከበሩስ እግዚአብሔር ይባርካችሁ ልጆቼ እግዚአብሔር ይባርካችሁ ከዛሬ ጀምሮ አይደለም ምድሪቷ አይደለም ህዝቧ ምድሪቷ እንዳትገዛ ግዣለሁ እግዚአብሔር ይባርካችሁ ልጆቼ እግዚአብሔር ይባርካችሁ ክለብ ቀጣይ ደግሞ እንግዲህ አወዛጋቢው ትንቢተኛው ሐሰተኛው ነብይ ቤተክርስቲያን ሲኖዶስ ሲፈርሳየው ትልቁ ማህበር ለሁለት ሲከፈላየው ይያለ ሲጮህ ሲደነፋ የነበረው ሰው ካሁን ቀደም ምን ብሎ ተናግሮ ነበር የሚለውን እናያለን የኢትዮጵያ ድርና ማጓ የሆንሽው የኢትዮጵያ ኦርቶዶክስ ተዋሕዶ ሆይ የክብር ድንበር ሲነካ ዝም በማለቴ ይቅርታ ጠይቃለሁ አለ ብሎ እንደነበር ያው በቪዲዮ ማዳመጥ ይችላልላችሁ ማለት ነውና እነዚህን ሶስት ዜናዎች ይዤላችኋለሁ እናንተ እዩና አስተያየታችሁን ስጡ ሼር ላይክ ሰብስክራይብ አድርጉ ሞተዋህዶ ቻናላችን ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ የተሰራችበት ድርና ማግ የሆንሽው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክብር አጥርሽ ሲነካ ዝም በማለቴ ይቅርታ ጠይቃለሁ